ከዝሙት ወደ ቅድስና የተሸጋገረች የታላቅ እናታችን ቅድስት ማርያም ግብፃዊት ታሪክ። ቅድስት ማርያም ግብፃዊት የተወለደችው በግብፅ ሲሆን ገና የ12 ዓመት ልጅ እያለች ነበር ወደ እስክንድሪያ በመሄድ ድንግልናዋን ያፈረሰችው። ከዚያም የዝሙት ፍቅር አደረባት። ለ17 ዓመት ያህል ሰዎችን በሚያቃጥል የኃጢአት እሳት ታስፈጃቸው ነበር። ዝሙት እያሰራች ብዙዎችን ታስት ነበር። ዝሙት ከመውደዷ የተነሳ ገንዘብ እንኳን ልስጥሽ ሲሉ አትቀበልም ነበር። በእግዚአብሔር አታምንም ነበር። በዛ ፋንታ እንደፈለገች ትሆን ነበር። በልቧ በዚህ ስራዬ ማንም አይከለክለኝም ትል ነበር። አንድ ቀን ሊቢያውያንና ግብፃውያን ወደ ባህር እየተቻኮሉ ሲሄዱ አይታ ወዴት እንደሚሄዱ ብትጠይቃቸው የከበረ የጌታችን መስቀል በዓል ለማክበር ወደ ኢየሩሳሌም እንደሚሄዱ ሲነግሯትና የሚሄደው ሰው ብዛት መሆኑ ሲታይ ብዙ ዘመዶችን አገኛለሁ ብላ ከነሱ ጋር ለመሄድ ተነሳች። ለጉዞዋ ወይም ለምግብ የሚሆን አንድም ገንዘብ አልያዘችም ነበር። በኋላም በሰውነቷ ማማር ብዙዎችን በዝሙት ምክንያት አጠመደች። ወደ ተቀደሰ ቦታ የሚሄዱትን ሰዎች በማሳት ዋና የሰይጣን መረብ ሆና ነበር። በዚህም ስራዋ እየተኮራራች ለሰው ሁሉ ትናገር ነበር። የኃጢአተኛ ሞት የማይወድ እግዚአብሔር መመለሷን እየጠበቀ ይታገሳት ነበር። በመጨረሻም ኢየሩሳሌም ደርሰው ከበዓሉ በፊት እንደለመደችው እንዲያውም በከፋ መልኩ ዝሙትን አብዝታ ትሰራና ሰውንም ታስት ነበር። የበዓሉ ዕለት ጠዋት ብዙ ተሳላሚዎች ጌታችን መቃብር ላይ ወደ ተሰራችው ቤተ ክርስቲያን ሊሳለሙ ሲሄዱ አየችና እዛ ሄደው ምን እንደሚያደርጉ ለማወቅ ፍላጎት አደረባት። እናም ሕዝቡ በሚገቡበት በር እየተጋፋች ለመግባት ትሞክር ጀመር። በኋላም በሩ ጋር ስትደርስ የሆነ ኃይል ሲገፋት ይታወቃት ጀመር። ለሌሎቹም ሰዎች ስታይ በቀላሉ ይገባሉ። መጀመሪያ ላይ ምንድነው እያለች ስትስቅ ነበር። ደጋግማ ስትሞክር አልተቻላትም። በኋላም ዝም ብላ በሩ ላይ ቆመች። እንደገናም ደጋግማ ሞከረች። በኋላም ሲደክማት ጊዜ እልፍ ብላ ከበሩ አጠገብ ቆመች። በህሊናዋ በብዙ መከራ ምን እንደሆነ ታስብ ጀመር። ቅዱስ መስቀሉን ለማየት እሷ ያልቻለችበትን ምክንያት ታስብ ጀመር። የድህነት ቃል የልቦናዋን አይኖች ነካቸውና እንዳልገባ የከለከለኝ የራሷ የግል ኃጢአት መሆኗን ተረዳች። በኋላም በማለቀስና ደረቷን እየደቃች ከውስጣዊ ልቧ ማዘን ጀመረች። ለምን አልገባም? እንዳልገባ የከለከለኝ የኃጢአቴ ብዛት ነው። ይህን እያለች ደጋግማ ራሷን ትጠይቅ ጀመር። ያን ጊዜ የእመቤታችን የቅድስት ድንግል ማርያም ስዕል ከበሩ ላይ አየችና ሄዳ ስዕሏ ፊት ቆማ የስዕሏን ግርማና ውበት ባየች ጊዜ ያለፈ የራሷን ኃጢአት ወለል ብሎ ታያትና አፈረች። በኋላ በብዙ ለቅሶ ስዕሉ ስር ወድቃ ከእንግዲህ በኋላ ጌታዬን አገለግልና የአንቺ ባሪያ ሆን ዘንድ እድል አገኝ ይሆን እያለች ምርር ብላ ለቀሰች። ጌታችንም ካለችበት ስቃይና መከራ እንዲያድናትና በመንገዱ እንዲመራት ለመነችው። ቅዱስ መስቀሉን ካየው በኋላ ዓለምና ደስታዋን እንደምክድ ቃል እገባለሁ ብላ ቃል ገባች። ከጸለየችም በኋላ የመተማመን ስሜት ተሰማትና ወደ መስቀሉ ቦታ ወደሚያስገባው ቦታ ሄደች። ከዚያም ያለ ችግር ገባች። በኋላ መስቀሉ ጋር ደርሳ በመንቀጥቀጥና በብዙ እንባ ሳመች። የእግዚአብሔርን ምስጢርና ንስሐን እንዴት እንደሚቀበል አየች። ከዚያም ወጥታ ቃል ወደ ገባችበት ወደ እመቤታችን ስዕል ጋር ሄዳ የኃጥአንን ንስሐ በአንቺ አማላጅነት የሚቀበል እግዚአብሔር የተመሰገነ ይሁን፣ የከበርሽ እመቤቴ ሆይ እኔ ምን እላለሁ አለችና አሁን የገባሁትን ቃል እፈጽም ዘንድ ጊዜው ነው፣ እጄን ይዘሽ ወደ ንስሐ ምሪኝ አለች። ያን ጊዜ እመቤታችን ቅድስት ድንግል ማርያም ስዕል አፍ አውጥታ ዮርዳኖስን ብትሻገሪ እረፍት ታገኛለሽ አለቻት።
ከዛም እመቤቴ ሆይ አትተይ ብላ አለቀሰችና ከዚያ ተነስታ ወደ በረሃ ጉዞ ጀመረች። ከመንገደኞቹም አንዱ እህቴ ሆይ እንኪ ብሎ 3 ሳንቲም ሰጣትና በእነሱ ለመንገዷ የሚሆን ዳቦ ገዝታ እያለቀሰች ከከተማው ወጣች። መንገድ ላይ መሸባትና የዮሐንስ መጥምቅ ቤተ ክርስቲያን አግኝታ እዛው ስታለቅስ አደረች። ጠዋትም አስቀድሳ እመቤታችንንም አንቺ ተከተኝ እያለች ጉዞዋን ጀመረች። ጀልባን ፈልጋ ዮርዳኖስን ተሻገረች። ከዚያም ወደ አንድ በረሃ ደረሰች። በዚያም እህልም ሰውም ሳታገኝ ለ47 ዓመታት እየተጋደለች ወደ እሱ የሚመለሱትን ከሚቀበል ፈጣሪ ጋር ኖረች። ከ47 ዓመት በኋላ ቅዱስ ዞሲማንን አግኝታ ስላሳለፈችውና ስለነበራት ሕይወት አጫወተችው። ከዛም ለመጀመሪያ 17 ዓመታት የነበረባትን ፈተና እንዲህ አለችው። አባቴ ዞኪማስ ሆይ 17 ዓመት በዚህ በረሃ ከአራዊት ከክፉ ምኞትና ከክፉ ሕሊና ጋር ስታገል ኖርኩ። ያለፈ ሕይወቴንና ያሳለፍኩትን ደስታ እያሰብኩ እፈተን ነበር። ከረሃብና ከውሃ ጥም እንዲሁም ከፀሐይ ሐሩር የተነሳ በጣም ተሰቃይቻለሁ። ብዙ ጊዜ እታመምና ለሞት ደርስ ነበር። ጌታዬ መድኃኒቴ ኢየሱስ ክርስቶስ እንዲረዳኝ እለምነው ነበር። ሕሊናዬን መጀመሪያ ወደ ተቀበለችኝ እመቤቴ ቅድስት ድንግል ማርያም ስዕል ሄድና እማጸናት ነበር። ከዚህ በኋላ በአራቱ ማዕዘን የሚያበራ ብርሃን አይ ነበር። ይህን እያለችና ሌላም ትነግረው ነበር። ከዛም ቅድስት ማርያም ግብፃዊት በብዙ ተጋድሎ ሰይጣንን ድል ነስታ ቅዱስ ዞሲማስን በሚቀጥለው ዓመት ወደዚህ በረሃ ስትመጣ የጌታችን ኢየሱስ ክርስቶስ ሥጋውና ክቡር ደሙን በዕለተ ጸሎተ ሐሙስ ይዘህልኝ በዮርዳኖስ ባህር ዳር እንገናኝ አለችውና ተመልሳ ወደ በረሃው ገባች። በዓመቱ ቅዱስ ዞሲማስ ይዞላት መጥቶ የዮርዳኖስ ባህርን እየተራመደች ስትመጣ ጊዜ አይቶ እግዚአብሔርን እያመሰገነ ቅዱስ ሥጋውና ክቡር ደሙን አቀበላት። ከዚያም እንደገና ቅዱስ ዞሲማስን አሰናበተችውና በሚቀጥለው ዓመት እንዲመጣ ነገረችው። በኋላም በዓመቱ ሲመጣ አጣት፣ እጅግም አለቀሰ። በኋላም ፈልጎ ሬሷን አገኘውና ስሟን ባለማወቁ ሲጸጸት በዚያን ጊዜ አንድ የተቀደደ ወረቀት አገኘና ነበባት። አባት ዞኪማስ ሆይ በጸሎተ ሐሙስ ማታ ከቅዱስ ምስጢር ከተቀበልኩ በኋላ ወደ አምላኬ ሄጃለሁ። የደካማይቱን የማርያምን ሥጋ በዚህ ቦታ ቅበረው፣ አፈር ወደ አፈር ይመለስ ዘንድ ስለኔም ጸልይልኝ። በኋላም ስሟን በማወቁ ደስ እያለው እዛው ቀበራትና ወደ በዓቱ ተመለሰ። የዚች ጻድቅ ማርያም ግብፃዊት በረከት አይለየን።